አንድ አስፈላጊ ስራን ለመስራት አስበን ከደቂቃ በኋላ ወይም አንድ ቪዲዮ ካየው በኋላ እንጀምራለን ብለን ከሰዓታት በኋላ ስራውን ሳንጀምረው ቆይተን እናውቃለን። ግን እኛ ብቻ አይደለንም። በዓለማችን ላይ ካሉ ሰዎች 95% ፕሮክራስቲኔት ያደርጋሉ። ትልቁ ችግሩ ደግሞ ስራን መስራት አለመቻላችን ሳይሆን በጣም ፕሮክራስቲኔት የሚያደርጉ ሰዎች በክሊኒካል ዲፕሬሽን፣ ስትረስ እና በራስ አለመተማመን የመጠቃት ሪስካቸው ከፍተኛ መሆኑ ነው። ስለዚህ እኔ በጣም ብዙ የፕሮዳክቲቪቲ ሪሰርቾች እና መጽሐፎችን ካነበብኩ በኋላ ሁለት በጣም ሲምፕል የሆኑ ፕሮክራስቲኔሽን ለማሸነፍ የሚረዱ የ2 ደቂቃ ሩሎችን አግኝቻለሁ። በቀጣይ 2 ደቂቃዎች ውስጥ ለእነዚህ የ2 ሚኒት ሩሎች እናወራለን። ለቻናሉ አዲስ ስለሆናችሁ ሀሌሉያ እባላለሁ፣ ሜዲካል ዶክተር ነኝ። በዚህ ቻናል ደግሞ ስለ ፕሮዳክቲቪቲ እና ቢዝነስ እናወራለን። የመጀመሪያ 2 ሚኒት ሩል የመጣው ከፕሮዳክቲቪቲ ኤክስፐርት እና ከአቶሚክ ሃቢት ጸሐፊ ጄምስ ክሌር ነው። ይህ ፕሮዳክቲቪቲ ኤክስፐርት ሰጀስት የሚያደርገው አንድን መስራት የማንፈልገውን ስራ ለመስራት ስናስብ ወደ 2 ደቂቃ ሲምፕሊፋይ አድርገን እንጀምር የሚል ነው። ለምሳሌ አንድን መጽሐፍ ለማንበብ ቢያስፈልገን እና ሙዳችን ባይመጣ ሙሉም መጽሐፍ ለማንበብ ከመሞከር ይልቅ በየቀኑ የሆነች ፓርት ለ2 ደቂቃ ማንበብ ማለት ነው። ይህን ስንሰማ ትንሽ ሲሊ ሊመስለን ይችላል፣ ግን ይሄ በጣም ሲምፕል ቢሄቪየራል ሳይንስ ነው። የሆነ ነገር ለማድረግ አስፈልጎን የማናደርግበት ምክንያታችን ሰነፍ ስለሆነ ወይም ዲሲፕሊን ስለሌለን ሳይሆን ነገሮችን ለማድረግ ስናስብ መነሻ ነጥባችን በጣም ሩቅ ስለሚመስለን ነው። ግን አንድ ትልቅ ነው ብለን የምናስበውን ስራ ወደ 2 ደቂቃ ሽሪንክ ስናደርገው የጭንቅላታችንን ስራውን ለመስራት ሬዚስት የሚያደርገውን ኃይል እንቀንሰዋለን። ሰዎችን ትንሽ የ2 ደቂቃ ስራ ስንሰራ አንኢንቴንሽናሊ ሀቢት እየፈጠርን እንመጣለን ማለት ነው። ሁለተኛ የ2 ሚኒት ሩል ደግሞ የተገኘው ከሌላ ፕሮዳክቲቪቲ ኤክስፐርት እና የጌቲንግ ቲንግስ ደን መጽሐፍ ጸሐፊ ዴቪድ አለን ነው። ይሄኛው ህግ ደግሞ አንድ መስራት የምንፈልገው ስራ ከ2 ደቂቃ በላይ የማይፈጅ ከሆነ አሁኑኑ ስራው የሚል ነው። ለምሳሌ የሆነ ቢል መክፈል ሊኖርብን ይችላል፣ ወይም ደግሞ የምንሰራበትን ስፔስ ማጽዳት ሊኖርብን ይችላል፣ ወይ የሆነ ቴክስት መላክ ሊኖርብን ይችላል። ብቻ 2 ደቂቃ ሊፈጁ የማይችሉትን ስራዎችን ምንም ፖስትፖን ሳናደርግ ወዲያው እንስራው የሚል ህግ ነው። ይህን ማድረጋችን ስራን ቶሎ መጨረስ ብቻ ሳይሆን የሰው ልጅ ማይንድ በአንድ ጊዜ ከ3-4 ነገሮች በላይ ሆልድ ማድረግ አይችልም። ስለዚህ እነዚህ ትንንሽ የሚመስሉ ማይነር ታስኮችን ባጠራቀምን ቁጥር ለጭንቅላታችን አንኢንቴንሽናሊ ስትረስ እየጨመርንበት እንመጣለን ማለት ነው። አይ ሆፕ እነዚህ ቀላል የሚመስሉ ግን ትልቅ ለውጥ የሚያመጡ ቲፖችን አፕላይ አድርጋችሁ ለምትጠቀሙበት። ይህ ቪዲዮ ከተመቻችሁ ስለ ዶፓሚን ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ቼክ አድርጉት። እዛ እንገናኝ።